11 ቢሊዮን የሚሆን ካፒታል እንቅስቃሴ በማድረግ ከ23000 በላይ ለሚሆኑ ዜጎች የሥራ ዕድል መፍጠር ችለዋል። ክብራትና ክብራን አባቶቻችን እንደሚሉት ሀድ ህንጨ ኢለነድ ተንመሎ ነበልዳሌ ሊነድ ላቀልሎ እንግዲህ አንድ እንጨት አይነድም ይጨሳል እንጂ የሚል አባባል ያለው ነው። በጋራ ስንተባበር ስንሰራ ለውጥ እድገት ማምጣት እንደምንችል አመላካች ነው። ለዚህ ስንል በጋራ የምሰሩባቸው የኢንዱስትሪ ማዕከላት በወራቤ አቋቁመናል። ቀጣይ በዞኑ በሁሉም ወረዳዎች እነዚህን ማዕከላት ለማቋቋም የመሬት ዝግጅት በማድረግ ሂደት ላይ ያለነው። ተባብራችሁ እንድሰሩ የሚገጥማችሁን ችግር መፍታት የምንችሉበት እድል እንዲፈጠር መንግስትም መሰረተ ልማት በቀላሉ ማቅረብ የሚችልበት ሁኔታ ለመፍጠር የኢንዱስትሪ ማዕከላት የኢንቨስትመንት ሴንተሮችን በመፍጠር የጀመርነው ስራ የወራቤ ኢንዱስትሪ ማዕከልን ስታዩ በቀላሉ መንገድ ለማቅረብ ውሃ ለማቅረብ የኤሌክትሪክ ኃይል ለማቅረብ ምቹ ሁኔታ ፈጥሯል። በተለይ በወራቤ ኢንዱስትሪ በመናደርገው እንቅስቃሴ ያ ቦታ ምን አይነት አስቸጋሪ እንደነበረ እናውቃለን። ይሄን አምናችሁ ገብታችሁ ፈርቀዳጅ የነበራችሁ ባለሀብቶችን አንዴ እንድታመሰግኑ ይጠይቃለሁ። ክብር ስጡልኝ። እጅግ ክብር አለን። ከዛ በኋላ ያ ቦታ ተፈላጊ ሆኗል። ለዛም የመሰረተ ልማት ማነቆዎች ነበሩ። ይህን የመሰረተ ልማት ማነቆ የወራቤ አስተዳደርና የዞኑ አስተዳደር በጋራ ለመፍታት ያደረገው ጥረት ነበረ። ይህን ጥረት በማገዝ ባለፈው ዓመት ከ3.3 ሚሊዮን ብር በላይና በዚህ ዓመትም ወደ 3 ሚሊዮን ብር በመደገፍ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አመራሮችና ማኔጅመንት አካላት ድጋፍ አድርገውልናል። እንደከፍ ያለ ምስጋና ስጡልኝ። አሁን ባለው ሁኔታ እኛ ዞን ላይ መስራት የሚኖረውን አማራጭ የሚኖረውን ጠቀሜታ በመጀመሪያ ስትራቴጂክ ቦታ ነው ያለነው። የገበያ ማዕከል ላይ ነው ያለነው። ከአዲስ አበባ ቅርብ ርቀት ነው ያለነው። ይሄን በደንብ መውሰድ ያስፈልጋል። ትልቅ እድል አለ። ወደ ጅማ ብትሉ፣ ወደ ከፋ ብትሉ፣ ወደ ሚዛን፣ ወደ ደቡብ ምዕራብ፣ ወደ ጋምቤላ የምናደርገው እንቅስቃሴና ወደ ደቡብ ኢትዮጵያ የምናደርጋቸው እንቅስቃሴዎች የሚያሳልጥ የመሰረተ ልማትና በዚህ አካባቢ ያለ ጥሬ ዕቃና ያለ የሰው ኃይል ያለ ገበያ ፍላጎትን ለማርካት መስራትና መትጋት ያስፈልጋል ማለት ነው። እነዚህን ወጣቶች የሚያሰለጥኑ ወደ 10 የቴክኒክና ሙያ ማሰልጠኛ ተቋማት አሉ። 2 የፖሊቴክኒኮች አሉ። እናንተ የምትፈልጉትን የሰው ኃይል በዚህ ዘርፍ አሰልጥኑልን ብትሉ አሰልጥነው ለኢንዱስትሪዎቻቸው ለኢንቨስትመንት እንቅስቃሴያቸው ጠንካራ የሰው ኃይል መፍጠር የምንችልባቸው ተቋማት አሉን። ይሄ ሲደመር ታታሪነት ባህልና ስልጠና ሲጨመር በአካባቢ በከፍተኛ ሁኔታ ለማደግ ትልቅ እድል አላችሁ። በሌላ በኩል አስተማማኝ ሰላም አለ። የህግ የበላይነት የተከበረበት አካባቢ ነው። የሀገር ሽማግሌዎች፣ የሃይማኖት መሪዎች ተቀናጅተው ከአካባቢ ህብረተሰብ የሚሰሩ ስለሆነ የኢንቨስትመንት እንቅስቃሴያችሁ በሰላማዊ መንገድ ለማካሄድ ትልቅ እድል ነው። በዚህ አካባቢ ይህን አሻራችሁን የማሳረፍ ጉዳይ ተገቢ ትኩረት ሰጥታችሁ የምትሰሩበት ነው። የጀመራችሁትንም አጠናክራችሁ መቀጠል ይኖርባችኋል።